ትዳር ተብሎ ነው። ቢቀርብንስ ባናገባ እንዴ? በወለደች በ15 ቀኗ ጀሪካን ስትሸከም ዝም ያለባል ገና ደሟ ሳይደርቅ ጭራሽ ብሎ አባት ልጄ እሰይ ያገባችልን ብሎ 1 ኩንታል ጤፍ ሲያመጣ አባትሽ ጤፍ ለምን አመጡ በብር ቢሰጡን አይሻልም ወይ ብሎ ግብ ጭራሽ እሱ ሲገርመን አሃ አባትሽ ሀብታም ስለሆኑ ነው 1 ኩንታል ጤፍ ይዘው የመጡት እኔ እንደ ሀለ ማለት ፈልገው ነው አባትሽ ሀብታም ኮኑ ለምን እዛው ሄደሽ አትኖሪ። አሁን እንደዚህ ይባላል በመድኃኒዓለም። ጭራሹን 2 ወር ያልሞላትን ሚስት እቤት ቁጭ ብለሽ እየበላሽ ትውያለሽ። በጌታ ስም የምር ግን አሁን እዚህ ላይ ደርሰናል። ልጅ ማሳደግ ወይም ልጁን እሷ ብቻ ያመጣችው ማስመሰል ግን ምን የሚሉት ነው? እንጃ እውነት በጣም አይ ፊል ሶሪ ብቻ። ታዲያ ለዚያውን ያላገባን እኛ እድሜ ሙሉ አችንን ሙሉ ብቻችንን ብንኖር ተመስገን አይደል? ለተወለደው ልጅ እንኳን ኃላፊነት የማይወስድ አባት። ይሄ እኮ የአንድ ሰው ታሪክ ብቻ አይደለም። በነገራችን ላይ እርግጠኛ ነኝ ብዙ ሴቶች እንዲህ በየቤታቸው ወልደው ስለተቀመጡ ብቻ ቁጭ ብለሽልኛል ቤት እየዋልሽ ነው ይባላል እኮ።